በኢትዮጵያ ምድር እምብርት ላይ አንድ መንደር ቆሟል። በጣም የተረጋጋና ታላቅ የሳር ክዳን ያላቸው የገጠር ጎጆዎች ጸሎቶችን ወደ ሰማይ ተሸክመው ጭስ ይወጣል። የመንደሩ ነዋሪዎች ፊታቸው ብሩህ ነው። እርሻቸውን ይንከባከባሉ። በጠዋት ብርሃን ፈረስና ፍየሎቻቸውን ያሰማራሉ፣ ይጫወታሉ። ቀላል ሕይወት በሚያምር መንገድ የሳቅ ድምፅ በአየር ውስጥ ያስተጋባል። ልጆች ይጫወታሉ። የመንደሩ ሽማግሌዎች በጥበብ በእውነት ለእኔና ለእናንተ ያለፉትን ታሪኮች ያካፍላሉ። ፀሐይ በዝግታ ትጠልቃለች። ኮረብቶች በላይ በጣም ከፍ ካለው ሰማይ መሳል ከሰማይ ቀለሞች ጋር ኮከቦች በአንድ ላይ ይታያሉ። የእረፍት ምሽት፣ የኢትዮጵያ ፀሐይ በታች። ይህ ግጥም የገጠሩ ኢትዮጵያን መንደር ሕይወት ውበት ቀላልነት ለመያዝ ያለመ ነው። ተጨማሪ ዝርዝሮችን እንድጨምር ወይም የኢትዮጵያን ባህል ገጽታ እንድዳስስ ትፈልጋለህ? እንኳን ወደ አዳማ ኢትዮጵያ መጡ።